አሰሪዎች የቤታችሁን ቆርቆሮ ስታሰሩ በተለይ ደግሞ አሁን እንደምትመለከቱት የቆርቆሮ ዲዛይን ብሎኬት ወይንም ግንባታ ውስጥ የሚገባ ከሆነ በጣም ጥንቃቄ የሚፈልግና ጥሩ ባለሙያ ተጠቅመን ስራው መሰራት ይኖርበታል። ምክንያቱም አሁን እንደምትመለከቱት እነዚህን የመሰሉ ክፍተቶች የመፈጠር እድላቸው ከፍተኛ ስለሆነና በእነዚህ ቀዳዳዎች የሚገባው ሊክ በጣም ከፍተኛ ሊሆን ስለሚችል የተለያዩ ጥንቃቄዎችን ያ ማለት አሁን እንደምትመለከቱት ብሎኬቱን የተወሰነ ያህል በመቆርቆር ቆርቆሮን ገባ አድርጎ በመጀመር እሱን ከጨረስን በኋላ ደግሞ የተለያዩ ወተርፕሩፍ የሆኑ ማቴሪያሎችን ተጠቅመን ሊኩን በተቻለ መጠን ወደ ቤት ውስጥ እንዳይገባ በጣም በጥንቃቄ መስራት ይኖርብናል። ይህ ካልሆነ በጊዜ ሂደት እነዚህ ቦታዎች አሁን በምትመለከቱት መልኩ ውሃን የሚያስተላልፉበት ኃይላቸው ከፍተኛ ስለሚሆን ይህንን ጥንቃቄ ማድረግ እንዳይረሳ። መልካም ጊዜ።